እስቲ አንተ ሲኒማ ቤት ገብታ ብቻዋን ገብታ ፊልም የምታይ ሴት ልጅ አለ? እየሳምክ እየነካካረ እንደ ድራሿ የምታጠፋት ይሄ ስሞካች ባይዘው በየሲኒማ ቤቱ በጣም ፌመስ ነው። አንቺ ደግሞ አጋጣሚ ከጓደኞች ጋር ስለምትሄጂ ይሆናል እንጂ እሱ ሲኒማ ቤት ገባ ማለት በዙሪያ ያሉ ወንበሮች እንዳለ ኦፕን ናቸው። የዚህ ነው ያለው ችኮች ተማሩበት። አዎ እንደውም አንተ ተመርምረ ራስን ብታውቅ ይሻላል ምናምን ብለን እኛ ተሰብስበልን መክረው ስንል ያው ጠጆ ተመርምሮ ምንድን ነው የምትለው እንዴ? ከቫይረሱ ጋር መኖር እንደሚቻል ክሮስ ቼክ አድርገንበት ወንድማችን ቢኖር ጠጆ ነው። እኔ የምልሽ እንደው የምታውቂው የሙዚቃ አሳታሚ ድርጅት አለ ከኤችአይቪ ይልቅ ጉበትና ኩላሊት ያማል ጉንፋንም ደግሞ ለተንከባከበው ትልቅ በሽታ ነው በሚል አሪፍ ዘፈናለች። አይል ሲንግ ኢት ግርማ ሞገስ ነሽ እጹብ ድንቅ ልጅ ነሽ እጅግ ማራኪ የት ምንድን ነው ተባይ እንዴ? ቅማል ነው እንዴ? አዎ የልብስ ቅማል። ኧረ ተው፣ ኧረ ግደለው። ችግር የለም እኮ ልብስን ውሃ አፍልተህ በፈላ ውሃ እንደገና አጥተህ ደጅ ብትሰቅለው ምንም ይቅርታ። እንትን ባቡር የተሰራው ዲዛይኑ ከእባብ ነው። አይገርም? የሚያስቁና የሚያስለቅሱ ነው ያቦ። እኔ ብቻ ነኝ የገረመኝ ማለት ነው። ወይስ ስለ እባብ ታወራለህ? ስኔክ ደም ቢሆን ያለምንም ቅድመ ሁኔታ ለግስሽ ነበር። ፍቅር ሰጥቼ ግን ላድንሽ አልችልም። እኔ ራሴ የምታመመው ሌላ የራሴ ህመም አለ። ሄሮ ምን ትመኝላታለህ? እኔ ትንሽም ብትሆን ማለቴ እያደረች ብታንስም የራሴ ህሊና አለች። የሰው አእምሮ የሰው እንደ ራስ አእምሮ ተማምኖበት ሊያውሉትና ሊያሳድሩት አይችሉም።